ሰባት መኪና ያገዛዙ ወታደራዊ አመራሮችና አባላት በጎንደሬው በጋሻው ክፍለ ጦር ጀግኖች ተወገዱ። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ልጅ ኢያሱ ኮር የጎፍ ክፍለ ጦር ታላቅ ድል ተቀዳጀ። የጭልጋ ወረዳ ዳንጉራ አካባቢ ሲንቀሳቀሱ የነበሩ የጠላት 6 አባላት ጸረ ሽምቅ በሰላም ወደ ጎቤ ክፍለ ጦር አውራምባ ብርጌድ መቀላቀላቸው ተገለጸ። ወደ ውጭ ዜና ስናልፍ የኢራን መገናኛ ብዙሃን በሰሜናዊ ኢራን ፍንዳታዎች በመሰማታቸው ተኩስ አቁሙ ተጥሷል እያሉ መሆናቸው ተነገረ። አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ። እነዚህንና ሌሎችን ይዘናል፣ አብራችሁን ቆዩ። የተወደዳችሁ የኮከብ ኢትዮጵያ ሚዲያ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን እያሳሰብን ወደ ዝርዝር መረጃዎች አለፍን። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አመርቂ ድል ማግኘቱን ገለጸ። የአማራ ብሔራዊ ኃይል ፋኖ ጎጃም ቀጠና አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ 3ኛ አበራ ሙጬ ሻለቃ ብራቃት ከተማ መሽጎ በሚገኘው ጠላት ላይ የአርሶ አደሩን የዕለት ተዕለት እንቅስቃሴና የግል የጦር መሳሪያውን ለመግፈፍ ወደ አርሶ አደሩ መንደር ባቀናው የጁራ ጦር ላይ አበራ ሙጬ ሻለቃ በጣለችው ደፈታ ለአንድ ሰዓት በቆየ ለአስጨራሽ ትንቅንቅ ጠላትን ያሰበው እንዳያሳካ በማድረግ ባሻገር ከፍተኛ ምት ተከናንቦ አጣሪ ወደሚገኘው ምሽጉ እንዲፈረጥጥ ማድረግ ተችሏል። በዚያ ወደ ውጊያ በጠላት ላይ 6 የአብይ ዙፋን አስጠባቂ እስከ ወዳኛው ሲሸኝ ቁጥሩ ያልታወቀ ቁስለኛ ሆኗል። በወገን ላይ በጀግነት ጠላትን ፊት ለፊት በመፋለም ጠላትን ረብርቦ ከጣለ በኋላ አንድ ታጋይ የክብር መስዋዕትነት ከፍሏል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ ጠላት ላይ ታላቅ ድል ተቀናጅቷል። ጀብደኛው ጎጃም አገው ምድር ክፍለ ጦር አቸፈር ወንድዬ ቢትወደድ አያሌው መኮንን ብርጌድ ላይ ለሰዓታት የፈጀ አውደ ውጊያ አድርጓል። በአውደ ውጊያውም የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና አድዋ ክፍለ ጦር የንጋ ጮራ ብርጌድ ወንድሞቻችን የተሳተፉበት ሲሆን ከቁንዝላ ከተማ በቅርብ ርቀት ከምትገኘው ዳርፉር ዚችር ላይ መሽጎ ያለውን የጠላት ኃይል የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ጀብደኛው የቢትወደድ አያሌው መኮንን ብርጌድ ጠላትን ክፍተቱን የተጠቀመ ከ3 ሰዓት ተኩል እስከ 7 ሰዓት የፈጀ ጦርነት ጠላትን ከተሰበሰበበት በሞርተርና በንስሮቹ የፊት ለፊት ውጊያ አደባይተውታል። ኃይሉ የደከመበትና የሳሳበት የአሸባሪው የብልጽግና ኃይል የቀሩትንና የሞቱበትን አስክሬን ለመለቃቀም ሳንክራ አርከንታ ላይ ያለውን ኃይል በማምጣት ቀሪውን ኃይል በማሰባሰብ ዳግመኛ ለማጥቃት ቢሞክርም አልተሳካለትም። በዚህ አውደ ውጊያ በደረሰ መረጃ መሰረት 9 የመከላከያ አባላት እስከ ወዳኛው ሲሸኙ 11 አባላትን ቁስለኛ ሆነዋል። በተጨማሪም በሀተታ ታመው ሕክምና እየተደረገላቸው የነበሩ መከላከያ አባላት ፋኖ መጥቶ ከቦናል ሲሏቸው በድንጋጤ አሸልበዋል ሲል ፋኖ ይበልጣል እውነቱ ገልጿል። 7 መኪና ያገዛዙ ወታደር አመራሮችና አባላትን በጎንደሬው በጋሻው ክፍለ ጦር ጀግኖች ተወገዱ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጎንደሬው በጋሻው ክፍለ ጦር አካል የሆነው አጥናፍ ብርጌድ ከወርቀ ደቦ ወደ ገደብዬ ከተማ ሲጓዝ የነበረን ያገዛዙ ወታደራዊ አመራሮች ላይ መለሱ ወደ ላይኛው ቤት ተሸኝተዋል። ያገዛዙ ወታደራዊ አመራሮች በወርቀ ደቦ ከተማ በመገኘት በቀጠናው ያለውን ሰራዊት ለግዳጅ ሰብስበው ሲያወያዩ ውለው ወደ ገደብዬ ከተማ ዛሬ ሰኔ 17 2017 ዓ.ም ከቀኑ 10 ሰዓት ለመግባት ሲሞክሩ የአጥናፉ ብርጌድ አባላት በምክትል ሻለቃ መሪው አርበኛ ያየ አስምሮ እየተመሩ መኪናው ላይ የነበሩ ወታደራዊ አመራሮችና ጠባቂዎቻቸው ጨምሮ ከ30 በላይ ያገዛዙ ሰራዊት በሞት ሲሸኙ ሲጓዙበት የነበረ 4 ፓትሮል እና 3 ኦራል መኪናዎችም ከጥቅም ውጭ ተደርገዋል። ከነበረው የመከላከያ አመራሮች አብዛኞቹ የሞቱ ሲሆን ስለማንነታቸውና ኃላፊነታቸው ግን የታወቀ ነገር የለም። አሁን ላይ በቀጠናው ያለው ሰራዊት አብዛኛው በፍርሃት ቆፈን ውስጥ ሆኖ በሐዘን ጥላ ስር ይገኛል ሲል የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደሬው በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ገልጿል። በሌላ ዜና በጠገዴ ወረዳ ልዩ ስሙ ጎቤ ከተባለ ቦታ የአማራ ፋኖ ብሔራዊ ኃይል 4ኛ ደጃዝማች ጎቤ ክፍለ ጦር ጀግናው ጥቅምት 30 ማይካድራ ብርጌድ አርበኛው አላምረው ሙሉ ጅቦ መሪነት ዛሬ ሰኔ 17 2017 ዓ.ም ከጠላት የብልጽግና ኃይል ጋር ውጊያ ያደረገ ሲሆን 29 አስወግዶ 7 አቁስሎ 2 በእጅ ማርኮ ጠላትን አሸንፏል። ጠላት የተገኘ ምርኮም ክላሽ 27 ሲሆን 10000 ጎራሽ 2 የጦር መሳሪያ ድምር 29 የክላሽ ጥይት 701 የወገብ ትጥቅ 12 ኮዳ 7 የብሬን ሸንሸል 1 ከነ 120 ጥይቱ ተማርኳል። የጠራ ብርጌድ አካል የሆነው ፕሮፌሰር አስራት ሻለቃ በአርበኛ ተቀባ ጫቅሎ የተመራ የጎቤ ክፍለ ጦር ያጼዎቹ ብርጌድ አባላት ባሉበት ጠገዴ ወረዳ ከባቦ ወረሃ አካባቢ አምባጋላ ከተባለች አነስተኛ ከተማ ከጠላት የብልጽግና ኃይል ጋር በተደረገ አውደ ውጊያ 7 ሲወገድ 2 ክላሽ ኮፍ ጠመንጃ አስረክቦ ጠላት ፈርጥጧል። ጭልጋ ወረዳ ዳንጉራ አካባቢ ሲንቀሳቀሱ የነበሩ ጠላት 6 አባላት ጸረ ሽምቅ በሰላም ወደ ጎቤ ክፍለ ጦር አውራምባ ብርጌድ ተቀላቅለዋል። ብርጌዱ ሞቅ ደመቅ ባለው መልኩ ተቀብሏቸዋል ሲል የአማራ ፋኖ ብሔራዊ ኃይል የጎቤ ክፍለ
ጦር ህዝብ ግንኙነት ኃላፊ ገልጿል። በሌላ ዜና በትላንትናው ዕለት ሰኔ 16 ቀን 2017 ዓ.ም ከቀኑ 11 ሰዓት ተኩል ጀምሮ ከታድሎ ብርሃን ክፍለ ጦር አብራክ የተገኘው ወንድማማቾች ብርጌድ እና አዘዞ ድማዛ ብርጌድ በጥምረት ጎንብሬት ላይ ሰፍሮ በሚገኘው የክልሉ የአድማ ብተና ኃይል ላይ ጥቃት ሰንዝረዋል። ጥቃቱ የተፈጸመው የጠላት ኃይል ባላሰበበት መንገድ ሲሆን በጥቃቱ በርካታ የአድማ ብተና አባላት ሙትና ቁስለኛ ተደርገዋል። ከእንደ ብርቶቹ ፋኖ ምሽግ ድረስ በፍጥነት በመግባት የጨበጣ ተኩስና ቦምብ በመወርወር የደፈጣ ምሽግ እንዲወጣ ከመደረጉም በላይ ቁስለኛውና አስከሬን ጥሎ እንዲፈረጥጥም ተደርጓል። ከአድማ ብተና ካምፕ በቅርብ ርቀት ላይ የሚገኘው ያዘዞ የመከላከያ ጦር ሰፈር ላይ ውጥረት ነግሶ ያመሸ ሲሆን ጠላት ሰፍሮ በሚገኝባቸው በሁሉም ካምፖች የተኩስ ድምጽ ይሰማ እንደነበረ መረጃዎች ያስረዳሉ። ጎንብሪት በተባለ የአድማ ብተና ካምፕ ላይ የተፈጸመ ጥቃት በሳምንት ይህ ለሁለተኛ ጊዜ ሲሆን በመጀመሪያው ጥቃት ከ10 በላይ የአድማ ብተና አባላት ሲማረኩ ከ5 በላይ የነፍስ ወከፍ ጠመንጃዎች ገቢ መደረጋቸው መዘገባችን ይታወሳል ሲል የዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር አብነት ሞላ ተናግሯል። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር በምዕራብ ወሎ ቀጠና መካነ ሰላም ከተማ ዙሪያ ገጠር ወረዳ ውስጥ ድል ተጎናጸፈ። በትናንትናው ዕለት የኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰነ ኃይል የነበረበት ቦታ በመክበብ አቅርጽ ለመስራት የሞከረው ጠላት ባላሰበበት ቅጽበት በተከፈተበት ተኩስ ተደናግጦ ሲፈረጥጥ በተኩሱ መሃል ከ10 በላይ አባላቱ ሲነጠቅ የተወሰኑት ቆስለዋል ተብሏል። በበሊ ግንባር አየሌ አቅራቢያ የኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊት የተፈጸመበትን ከባ በመስበር ከአንድ ቲም ያላነሰ የጠላት ኃይልን ሙትና ቁስለኛ በማድረግ ውጊያ በላቀ የግዳጅ አፈጻጸም ያጠናቀቀ ሲሆን ጠላት በበኩሉ የደረሰበት ኪሳራ ለማካካስ ግራቀኝ ከባድ መሳሪያ እያስወነጨፈ ወደ ቢሪ ታዳጊ ከተማ ሩጫ መጓዙ ተረጋግጧል። ጠላት በሩጫቸው መሃል አንድ ንጹሃን ገበሬ ረሽነዋል። እርሻ ላይ የነበረ ገበሬ ቦሮቹ አጠገብ ገድለውት ነው እየፈረጠጡት ነው የተባለው። ጠላት ሁሌም እንዲህ አይነት ድርጊት ከመፈጸም ታቅቦ አያውቅም ያሉት የመረጃ ምንጮቻችን የጦሩ ሜዳው ሽንፈት የሚያካክሰው ንጹሃን በመረሸን ባለፈው ወር ጭምር ተመሳሳይ ድርጊት በዚሁ በበሊ ግንባር እና በሜታ ግንባር ፈጽሟል ነው የተባለ። ኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊት በማስወቅ የጦር ሰፈሩን አጸዳለሁ ብሎ በማለዳው የሞት ቀጠና ውስጥ የገባው ጠላት ኦፕሬሽኑ ኪሳራ አስከትሎበት ውጊያው ተበላሽቶበት በሽንፈት ተመልሷል። የክፍለ ጦሩ አመራሮች መረጃ በማፈፍን የጠላትን እንቅስቃሴ ቀድሞ በማወቃቸው የተነሳም ተዘጋጅተውና ቦታ ይዘው ስለጠበቁት ዘው ብሎ የመጣው ጠላት የሞት ቀለበት ውስጥ ገብቶ ጣቱን ተቀብሏል። ዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ህዝብ ግንኙነት ክፍል ገልጿል። ወደ ውጭ ዜና ስናልፍ የኢራን መገናኛ ብዙሃን በሰሜናዊ ኢራን ፍንዳታዎች በመሰማታቸው ተኩስ አቁሙ ተጥሷል እያሉ ነው። በኢራንና በእስራኤል መካከል የተኩስ አቁም መደረጉ ቢነገርም በሰሜናዊ ኢራን ማዛንዲራን ግዛት ውስጥ ፍንዳታዎች መሰማታቸውን ነዋሪዎች ተናግረዋል። ለኢራን እስላማዊ አብዮታዊ ዘብ ጓድ ቅርብ የሆነው ፋርስ የተባለው የዜና ወኪል እንዳለውም ከዋና ከተማዋ ቴሄራን በስተ ሰሜን ማዛንዲራ ግዛት ውስጥ በምትገኘው በአቦልሳር ከተማ ውስጥ ፍንዳታዎች ተሰምተዋል። ይህ በእንዲህ እንዳለ ከፊል መንግስታዊ የሆኑት መህር እና ኢስና የተባሉ የዜና ወኪሎች በሰሜናዊ ግዛት ውስጥ በሚገኙ የተለያዩ ስፍራዎች ፍንዳታዎች መከሰታቸውንና የአየር መከላከያ መሳሪያዎች ተኩስ መሰማቱን በመጥቀስ የተኩስ አቁሙ ተጥሷል ብለዋል። ተጨማሪም የኢራን መንግስት ቴሌቪዥን ፍንዳታዎች መከሰታቸውንና የግዛቲቱ አስተዳዳሪ ቃል አቀባይ ክስተቱን በተመለከተ ዝርዝር ጉዳዮች ጤና አለመታወቃቸውን መናገራቸውን ገልጸዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የዕለቱ አበይት ክስተቶች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።